ለምን ሙስሊሞች እንዲተቆጡ ለመለስ ብለ ተመልከት የፖለቲካ ልዩነትህን እዛው አድርግ ወደ እስልምናችን ፈጽሞ እንድትመጣ ግን አንፈቅድም ይህ የየትኛውም ብሔር ሙስሊም የየትኛውም ዜጋ ሙስሊም በዓለም ላይ ያለ በሙሉ አቋም እንደሆነ ደግሞ አረጋግጥልሃለሁ አላህ Subhanahu Wa Ta'ala ጥላቻ ኖሮባቸው ያ ጥላቻቸው ጠፍቶ የሳቸውን ፍቅር ያገኙ ሰዎችና ወደ እስልምና የገቡ ሰዎች እጣ አላህ ካልገጠመ በስተቀር እጅግ ተዋርደህና ረክሰት ኖራለህ ረክሰት ሞታለህ እውነትክን ነው ብትንቀና አይፈረድብህም ተለያይተን አየህንና ናከን አንድ ሳንሆን አየህንና ረገጥከን ዝቅ ያረከን መሰለህ والله ዘር አይለየንም والله ቋንቋ አይለየንም والله ቀለም ዜግነት አይለየንም ሙስሊሞች በነብዩ ሰለላሁ ዐለይሂ ወአሊሂ ወሰለም ጉዳይ ላይ የዓለም ሙስሊም በሙሉ አንድ ነው ይህንን እንድትረዳ ፈልጋለሁ ላንተ ብቻ አይደለም ይህንን መልእክት የሚያደምጡ በውስጣቸው በተሳሳተ መንገድ ነብዩ ሰለላሁ ዐለይሂ ወሰለም የሳሉ በውጩ በዌስቱ በኦሪየንታሊስቶች የማጥልሸት ዘመቻ የተጠመቁ ሰዎች ይቀይ መስመር መሆኑን እንዲያውቁ ፈልጋለሁ ይህንን እንዲረዱ መኛለሁ ላንተ መልስ የሚሰጥ ሰው አይደለም والله العظيم والله ክብር አይገባም ነገር ግን ሁሉም እየተነሳ የሚናገራቸው ነብይ አይደሉም ነብዩ ሰለላሁ ዐለይሂ ወሰለም ለዛ ነው ይህን ቁጣዬን የምነግርህ والله ህይወቴን ሊሰዋላቸው ዝግጁ ነኝ የዓለም ሙስሊም በሙሉ ህይወቱን ሊሰዋላቸው ዝግጁ መሆኑን ማወቅ አለብህ ከሩሃችን በላይ ናቸው ለኛ ብርሃናችን ናቸው ያለሳቸው ጨለማ ውስጥ ነበር ያለሳቸው ጨካኞች ነበር ያለሳቸው ሰው መሆን አንችልም ያለርሳቸው የመኖርን ግብ አናቅም ያለሳቸው የህይወትን ጣዕም ማጣጣም አንችልም እኔ ስላለ ይሄ ፖለቲካ ልዩነት አያገባኝም ወንድሜ ተለያይ ከፈለከው ጋር ወደ እምነቱ ምን አስገባ በፖለቲካ ሐሳብ ተከራክረህ ማሸነፍ ስትችል ወደ እምነቱ እምነትን ማርከስ ምን አመጣው ይሄ ደደብነት ነው ይሄ ትንሽነት ነው ይሄ ርካሽነት ነው ይሄ ዓለማወቅ ነው ማህይምነት ነው ማንም ተነስቶ የሚነካቸው ነብይ አይደለም አለይሂ ሰላቱ ወሰለም እስኪ ታሪካቸውን አንብብ ሙስሊሞች